አየር ወለድ የማይደፈሩ ውስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ የታላላቅ መሪዎችና ጀግኖች መፍለቂያ መሆኑን እና አየር ወለድ ቆራጥ ጀግና ለየትኛው ምድራዊ ፈተና የማይበገር ችግሮችን ሁሉ አሸንፎ ለድል የሚበቃ መሆኑን በምረቃው መርሃ ግብር ላይ ተወስቷል። የአሁኖቹ ተመራቂ አየር ወለዶች አዲስ ሰልጣኝ ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለዶች እንደሆኑ በማስታወስ ተመራቂዎች በዚህ ልክ ከተቋሙ የሚሰጣቸውን የትኛውንም ልዩ ግዳጅ ለመፈጸም ሁሌም ዝግጁ እንዲሆኑ ጄኔራል መኮንኑ አሳስበዋል። አንዱ ሲነካ ሌላው ወይም አንዱ የሚመለከተውን ሌላው መልስ ይሰጥበት ይመስል ለኤርትራ ጥያቄ ወያኔ በገደምዳሜ መልስ መስጠቱ የምጣዱ ያለ ያንቀቦ እንዲሉ አይነት ሆነ ተብሎ የተተቸ ሲሆን የኢትዮጵያ መንግስት ወታደራዊ ዝግጅቱን በአስቸኳይ አቁሞ ወደ ሰላማዊ ድርድር እንዲመለስ ሲል ጠይቋል። ይሁን እንጂ 40% ተያዘ ያለውን መሬት የያዙት ያላቸውን ወገኖች ስም ጠቅሶ ያለው ነገር የለም። የኤርትራ ሰራዊት ይውጣ የሚለው የተጠየቀ መሆኑንም በመግለጫው አላመላከተም። ይህ ደግሞ አፍንጫ ሲመታ አይን ያለቅሳል ሆኖበታል ነው የተባለው። በዚህ አልበቃም። የህወሓት ውሎና ዳር በሁመራ የምስረታ በዓልን 51ኛ ዓመት በቅልጥም ያከብራለሁ ብሎ ሻዕቢያን ተማምኖ ሲዘት ቢሰነበትም ቅልጥሙ ተሰብሮ መቅኔው ፈሶ ዛሬ በሽሬ ያከብረዋለሁ ብሎ የድግስ ጓዙን እየሰበሰበ ነው ብለዋል የሞርስ ምንጮች። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ለማሰባሰብ የሚያስችል ምቹ ሁኔታ ባለማግኘቱ ጥር 30 ቀን 2018 ለማካሄድ አቅዶት የነበረውን የመጨረሻ ጉባኤ ላልተወሰነ ጊዜ ማራዘሙን ይፋ አደረገ። የእውቁ የንግድ ስም ዋሪት መጠሪያ እናት እማሆይ ዋሪት ባደረባቸው ህመም በሕክምና ሲረዱ ቆይተው በ103 ዓመታቸው ከዚህ ዓለም በሞት ተለዩ። ከውጭ ፈረንሳይ ኢትዮጵያ የባህር ጠረፍ ተጋሪ ለመሆን ያላትን የላቀ ፍላጎት እንደምትደግፍ በአምባሳደር አሌክሲስ ላሜክ በኩል በድጋሚ ስታረጋግጥ፣ እስራኤል በበኩሏ ኢትዮጵያ ወደ ቀይ ባህር መመለስ አለባት ስትል ያላትን ቁርጠኝነት ገለጸች። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የማክሰኞ የካቲት 3 ቀን 2018 ዓ.ም የምሽት ሞርስ ዜና እነሆ ጀመረ። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። የኢትዮጵያ አየር መንገድ ግሩፕ በአውሮፓውያኑ 2025-2026 በጀት ዓመት የመጀመሪያ 6 ወራት ውስጥ $4.4 ቢሊዮን ገቢ ማስመዝገቡን አስታወቀ። የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አየር መንገዱ ይህን ውጤት ያስመዘገበው የዓለም አቀፍ መዳረሻዎችን ቁጥር በማሳደግና አገልግሎቱን ይበልጥ በማስፋፋቱ ነው። ባለፉት 6 ወራት ብቻ 3 አዳዲስ መዳረሻዎችን በመክፈት የተሳካ ጉዞ መደረጉንም አክለው ገልጸዋል። ዋና ስራ አስፈጻሚው የአቅም ግንባታና የበረራ ስምሪት አየር መንገዱ አቅሙን ለማሳደግ በወሰደው ስትራቴጂካዊ እርምጃ ግዙፉን A350 እስከ 1000 አውሮፕላን ጨምሮ 7 ዘመናዊ አውሮፕላኖችን ወደ ስምሪት በማስገባት አጠቃላይ የንብረት ቁጥሩን 146 አድርሻለሁ ብሏል። ባለፉት 6 ወራት ውስጥ 10.6 ሚሊዮን መንገደኞችንና 451,000 ቶን ንብረትን በዓለም ዙሪያ ማጓጓዝ የተቻለ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ11% የደንበኞች እድገት ታይቷል ብሏል። ተጨማሪም አየር መንገዱ ለቦይንግ 737 አውሮፕላኖች የጥገና ዕቃ በማቅረብ $2.5 ሚሊዮን ተጨማሪ ገቢ ማግኘቱንም አመላክቷል።
ስትራቴጂካዊ ፕሮጀክቶች ወደፊት የአገልግሎት ጥራቱን ለማላቅ እና ተደራሽነቱን ለማስፋት በትላልቅ ስትራቴጂካዊ ፕሮጀክቶች ላይ የተጀመረውን ግዙፍ የአየር ማረፊያ እና በተለያዩ የሀገሪቱ ክፍሎች የሚገነቡ 4 አየር ማረፊያዎችን በማጠናቀቅ ላይም እገኛለሁ። ይህንንም ወቁልኝ ብሏል። በተያያዘ ዜና የኢትዮጵያ አየር መንገድ ግሩፕ በቢሾፍቱ ከተማ አቅራቢያ የሚገነባውን አዲሱን ግዙፍ ዓለም አቀፍ አውሮፕላን ማረፊያ ዲዛይንና የግንባታ ክትትል ስራ ለታዋቂው የህንፃ ጥበብ ድርጅት ዛሃ ሀዲድ አርኪቴክቸር መስጠቱን ተከትሎ የግንባታው ሂደት በይፋ መጀመሩን ወርልድ አርኪቴክቸር ዘገበ። ይህ በ$6 ቢሊዮን የሚፈጅ ሜጋ ፕሮጀክት በዋናነት በብድር በሚገኝ ፋይናንስ የሚከናወን ሲሆን ሲጠናቀቅም በአመት 100 ሚሊዮን መንገደኞችን የማስተናገድ አቅም ይኖረዋል ተብሏል። አየር መንገዱ አሁን ካለበት የቦሌ ዓለም አቀፍ አውሮፕላን ማረፊያ የማስተናገድ አቅም በላይ እያደገ በመምጣቱ ይህ አዲስ ፕሮጀክት ለአፍሪካ አቪዬሽን ኢንዱስትሪ ትልቅ ስትራቴጂካዊ መፍትሄ ሆኖ ቀርቧል። አዲሱ አውሮፕላን ማረፊያ ከአዲስ አበባ በስተደቡብ ምስራቅ 40 ኪሎ ሜትር ርቀት ላይ በሚገኘው በቢሾፍቱ አካባቢ 35 ካሬ ኪሎ ሜትር ስፋት ባለው ቦታ ላይ የሚያርፍ ሲሆን የመጀመሪያው ግንባታው ምዕራፍ በፈረንጆቹ 29 ተጠናቆ 60 ሚሊዮን መንገደኞችን ማስተናገድ ይጀምራል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንደገለጹት አዲሱ አውሮፕላን ማረፊያ በስራ ላይ ሲውል የአሁኑ ቦሌ ዓለም አቀፍ አውሮፕላን ማረፊያ አገልግሎት አይቆምም። ይልቁንም ለሀገር ውስጥ በረራዎች፣ ለቪአይፒ አገልግሎቶችና ለቀጣናዊ በረራዎች ትኩረት ሰጥቶ አገልግሎቱን ይቀጥላል ብለዋል። የፕሮጀክቱ ዲዛይን የኢትዮጵያን ባህላዊ ቅርሶችና የተፈጥሮ ውበት ከዘመናዊ የህንፃ ጥበብ ጋር ያቀላቀለ እንደሚሆንም ተመላክቷል። ከ20 በላይ የሚሆኑ ከእስራኤል የመጡ የህክምና ቡድን አባላት በመቄዶንያ ለሚገኙ ለ700 አቅመ ደካሞች የአይን ህክምና ድጋፍ አገልግሎት መስጠታቸው ተገልጿል። የተለያየ ምርመራ ከማድረግ ጀምሮ እስከ ቀዶ ጥገና ድረስ ነፃ የህክምና አገልግሎት መሰጠቱም ታውቋል። የህክምና ቡድኑ መቄዶንያ ለሚገኙ ለ700 አቅመ ደካሞች የአይን ህክምና ከመስጠቱም በተጨማሪ የፀሐይ፣ የመብራት ጨረሮችና መሰል ችግሮችን መከላከል የሚያስችል የተለያዩ የአይን መነጽሮችን ድጋፍ ማድረጉ ታውቋል። ከእስራኤል የመጣ የህክምና ቡድን በመቄዶንያ በመገኘት ለአቅመ ደካሞች የተለያዩ የአይን ህክምና ድጋፎችን ሲያደርግ ይህ ለሁለተኛ ጊዜ መሆኑን ተመላክቷል። በመቄዶንያ የሚገኙ አቅመ ደካሞች ስለተደረገላቸው ድጋፍ አመስግነው ድጋፍ የሚሹ በሺዎች የሚቆጠሩ ዜጎች በመኖራቸው መሰል የበጎ አድራጎት ስራው ተጠናክሮ እንዲቀጥል መጠየቃቸውን የዘገበው አሃዱ ነው። ላለፉት 91 ዓመታት ጀማሪ መኮንኖችን በማፍራት ስኬታማ ጉዞ ላይ የሚገኘው የኢትዮጵያ ወታደራዊ አካዳሚ በሚሰጠው የእጩ መኮንንነት ትምህርትና ስልጠና ዘርፍ የተቋሙን የአመራር ፍላጎት ከማሟላት ባሻገር የጎረቤት ሀገራት ወታደሮችን ተቀብሎ በማስተማር ውጤታማ ተግባር ማከናወን የቻለ አንጋፋ ወታደራዊ አካዳሚ መሆኑ ተመላከተ። አካዳሚው ከ9 ዓመታት በላይ ባስቆጠረ ጀማሪ መኮንኖችን የማፍራት ተግባሩ በሀገር ውስጥ ብቻ ሳይወሰን ወዳጅ የሆኑ የጎረቤት ሀገራት ወታደሮችን ተቀብሎ በማስተማር የሀገራችንን ገጽታ ከመገንባትም አኳያ ከፍተኛ አስተዋጽኦ እያበረከተ እንደሚገኝ ተጠቁሟል። ወታደራዊ አካዳሚው ለጎረቤት ሀገራት በሚሰጠው ትምህርት እድል በርካታ ቁጥር ያላቸው ወታደሮችን ተቀብሎ በወታደራዊ አመራር በማሰልጠን እያስመረቀ ሲሆን ዘንድሮም በ73ኛ ዙር ትምህርታቸውን ለመከታተል ወደ አካዳሚው የመጡ የአፍሪካ ሀገራት አሰልጣኝ እጩ መኮንኖችን በመቀበል የአድዋ ድል መታሰቢያን እንዲጎበኙ አድርጓል። ሰልጣኞቹ ከጎበኙት በኋላ በሰጡት አስተያየት ኢትዮጵያ ለአፍሪካ የነጻነት ምልክት የሆነች ድንቅ ሀገር መሆኗን በታሪክ የምናውቅ ቢሆንም እንዲህ በአካል ተገኝተን በአድዋ ላይ የተሰራውን የጥቁር ሕዝቦች ተጋድሎና ድል ለማየት በመቻላችን ኩራት ተሰምቶናል ብለዋል። ዘገባው የነጋሽ ደጀኔ ነው። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ መከባበር ስሜት ከኤርትራ ጋር ለመመካከር ዝግጁ መሆኗን ኢትዮጵያ በውጭ ጉዳይ ሚኒስቴሯ በኩል ለኤርትራ አቻዋ በጻፈችው ደብዳቤ አስታውቃ ነበር።
የኤርትራ ሰራዊት ከህወሓት ጋር በመቀናጀት የኢትዮጵያን ሉዓላዊ ግዛት በመጣሱ በየትኛውም መመዘኛ ቅቡልነት የለውም በማለት የገለጸው የውጭ ጉዳይ ሚኒስቴር ኤርትራ በአስቸኳይ ወታደሮቿ እንድታስወጣና ለድርድር ዝግጁ እንድትሆን መጠየቁ አይዘነጋም። ይህንን የውጭ ጉዳይ ሚኒስቴር ደብዳቤ ለኤርትራቸው መጻፉን ተከትሎ የኤርትራ ውጭ ጉዳይ ሚኒስትር የማነ ገብረ መስቀል ከኢትዮጵያ አቻቸው የቀረበውን ክስ ውድቅ አድርገው ምላሽ ሰጥተዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በኤርትራ ላይ የሰጡት የሐሰት ክስ አጠቃላይ ዓላማው አስደናቂ ነው ብለዋል አቶ የማነ። የኤርትራ መንግስት ነዳጅ ለመጨመርና ሁኔታውን ለማባባስ ትርጉም በሌለው ውዝግብ ውስጥ ለመሳተፍ ምንም ፍላጎት የለውም በማለት በደፈናው ምላሽ ያሉትን ሰጥተዋል። ይህ በእንዲህ እንዳለ አንዱ ሲነካ ሌላው ወይም አንዱ የሚመለከተው ሌላው መልስ ይስጥበት የተባለ ይመስል ኤርትራ ጥያቄን ወያኔ በገደምዳሜ መልስ መስጠቱ የምጣዱ እያለ የእንቅቡ ተንጣጣ እንዲሉ አይነት ሆኖበታል ተብሎ ተተችቷል። ህወሓት ባወጣው ሳምንታዊ መግለጫ የኢትዮጵያ መንግስት በፕሪቶሪያ ሰላም ስምምነት መሰረት ወደ ድርድር ከመግባቱ ይልቅ መጠነ ሰፊ ወታደራዊ ዝግጅት በማድረግ ወደ አዲስ ጦርነት እያመራ ነው ብሏል። ህወሓት በመግለጫው እንዳመላከተው የኢትዮጵያ መንግስት በአሁኑ ወቅት ግዙፍ የጦር ሰራዊትና መሳሪያ ክምችት ወደ ትግራይ አቅጣጫ እያስጠጋ ይገኛል ብሎ ቢከስም በጽምዶ የራሱንና ያለቆቹን ትዕዛዝ ተቀብሎ በትራንስ ከባድ ተሽከርካሪ የሚሰራውን ዓለም የሰማበት አልመሰለውም። እንኳንስ ዓለም የኢትዮጵያ መከላከያ ሰራዊት እያወቀም ስለመሆኑ መገመት አልሆነለትም። በሁመራ 51ኛ ዓመት የምስረታ በዓላችንን እናከብራለን ብሎ ሲፎክር የነበረው ህወሓት ዛሬ አርሚው እየከዳው አልዋጋም ስላለው የሻዕቢያን ጦር ብቻ እንዳይተማመንም የኢትዮጵያ መንግስት አካባቢውን ለቆ እንዲወጣ የሚጠይቅ ደብዳቤ በውጭ ጉዳይ ሚኒስቴር በኩል የጻፈለት መሆኑን ተከትሎ የሁመራ ሐሳቤ እይብራ ብሎ ፊቱን ወደ ሽሬ መልሷል ነው ያሉት የሞርስ ምንጮች። ለ51ኛ ዓመት በዓል አከባበሩ ብቻ ሳይሆን የመቀሌ ሐውልት ቢሮውንም ለጊዜው ዘግቶ ዋና የሚላቸውን የሴራና የስምሪት ዶሴውን ይዞ ወደ ሽሬ አዲስ ቢሮ እያዘዋወረ ይገኛል ብለዋል። ድስትና ሳህን ሳይቀር ከመቀሌ ወደ ሽሬ እየተጓጓዘ መሆኑ ደግሞ የምስረታ በዓሉ በሽሬ እንደሚያከብር ፍንጭ እየሰጠ ሲሆን በዋናነት ግን ከመቀሌ የተገፋው ባጣው ህዝባዊ ቅቡልነት ነው ተብሏል። ህወሓት በሳምንታዊ መግለጫው 40 በመቶ ተያዘ ያለውን መሬት የያዙት ያላቸውን ወገኖች ስም ጠቅሶ ያለው ነገር የለም። የኤርትራ ሰራዊት ይውጣ የሚለው የተጠየቀ መሆኑንም በመግለጫው አላመላከተም። ይህ ደግሞ አፍንጫ ሲመታ አይን ያለቅሳል ሆኖበታል ነው የተባለው። የኢትዮጵያ ሀገራዊ ምክክር ኮሚሽን በትግራይ ክልል አጀንዳ ለማሰባሰብ የሚያስችል ምቹ ሁኔታ ባለማግኘቱ ጥር 30 ቀን 2018 ዓ.ም ለማካሄድ አቅዶት የነበረውን የመጨረሻ ጉባኤ ላልተወሰነ ጊዜ ማራዘሙን አስታወቀ። ኮሚሽኑ በሀገር አቀፍ ደረጃ 93 በመቶ የሚሆነውን የአጀንዳ ማሰባሰብ ሂደት ቢያጠናቅቅም የትግራይ ክልልን ሙሉ በሙሉ ማካተት አለመቻሉ ትልቅ ተግዳሮት እንደሆነበት አልሸሸግም። የኮሚሽኑ ቃል አቀባይ አቶ ጥበቡ ታደሰ ለጉባኤው መራዘም ዋነኛው ምክንያት በትግራይ ክልል እስካሁን የአጀንዳ ማሰባሰብ ሂደት አለመከናወኑ መሆኑን ገልጸዋል። ከዚህ በተጨማሪ በአማራና በኦሮሚያ ክልሎች ነፍጥ አንግበው የሚንቀሳቀሱ ኃይሎች አጀንዳቸውን ሙሉ በሙሉ አለመስጠታቸው ለስራው መጓተት ሌላኛው ተግዳሮት መሆኑን ቃል አቀባዩ ተናግረዋል። በእነዚህ ምክንያቶች የተነሳ ቀደም ብሎ ተይዞ የነበረው ጉባኤ ለመራዘም መገደዱንም አስረድተዋል። አቶ ጥበቡ ዋናው የምክክር ጉባኤ የሚካሄድበት ጊዜ መቼ ይሆናል ተብሎ ለተነሳላቸው ጥያቄ በሰጡት ምላሽ ችግሩ አሁን ባለበት ከቀጠለ የጉባኤው ዕጣ ፈንታ በምክር ቤቱ የሚወሰን ይሆናል ሲሉ ነገሩኝ ያለው አሃዱ ነው። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን ስንመለስ ወደ ቀሪ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ
ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። በኢትዮጵያ መከላከያ ዩኒቨርሲቲ ለ8 ተከታታይ ቀናት የዩኒቨርሲቲ መምህራን ለሆኑ መኮንኖች በወታደራዊ ሳይንስና አስተሳሰብ ሲሰጥ የቆየው የአጭር ጊዜ ልዩ ስልጠና ተጠናቀቀ። በዚህ ስልጠና የኢትዮጵያ መከላከያ ሰራዊት ዶክትሪን፣ ወቅታዊ የሰራዊቱ የግዳጅ አፈጻጸምና የሥራ መመሪያዎች በጥልቀት ተብራርተው ቀርበዋል። ቫይስ አድሚራል ክንዱ ገዙ የሰራዊቱ ስትራቴጂ አስተሳሰብ፣ የዶክትሪን መሰረቶችና ተግባራዊ አፈጻጸም መርሆችን ከሙያዊ ልምድና ዕውቀታቸው በተቀዳ መልኩ አቅርበዋል። ቫይስ አድሚራል ክንዱ አሸናፊነት በጦር ኃይል ብዛት ብቻ ሳይሆን ከአስተሳሰብ ይጀምራል፣ ስለዚህም የተዘጋጀ አእምሮ ሁሌም ያሸንፋል ሲሉ ተናግረዋል። አያይዘውም ሰራዊት በመሳሪያ ብቻ አይመዘንም፣ በእውቀት በዶክትሪንና በጽናት ይመዘናል ሲሉ በአጽንኦት ሰጥተው አብራርተዋል። የኢትዮጵያ መከላከያ ዩኒቨርሲቲ ፕሬዝዳንት ብርጋዴር ጀነራል ከበደ ረጋሳ በበኩላቸው የሀገራችን የደህንነት ሁኔታ በፍጥነት እየተቀየረ ሲሄድ ዶክትሪንን በትክክል መረዳትና በተግባር መተግበር የሰራዊታችንን ብቃት፣ የአመራር ጥራትና የተልዕኮ ስኬት ይወስናል። በዚህ ሂደት ውስጥ ወታደራዊ መምህራን እንደ አስተሳሰብ መሪዎች ተግባራዊ እውቀትን ከሀገራዊ ዶክትሪን ጋር በማጣመር ትውልድ የሚመራ አመራር ማፍራት ይገባቸዋል ሲሉ አብራርተዋል። ስልጠናው በንቃት ለተሳተፉ ሰልጣኞችም ሰርቲፊኬት ተበርክቶላቸዋል። በልዩ ዘመቻዎች እዝ ማሰልጠኛ ማዕከል የአየር ወለድ ትምህርት ቤት ልዩ ግዳጅ መፈጸም የሚችሉ ተዋጊ አየር ወለዶችን አሰልጥኖ አስመረቀ። በምረቃ ፕሮግራሙ ላይ በመገኘት ለተመራቂዎች የደረት ክንፍ በማልበስ የሥራ መመሪያ የሰጡት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብጀታ የክፍሉን ታሪካዊ አመጣጥ ለሰልጣኞቹ በማብራራት አየር ወለድ የማይደፈሩ ውስብስብ ግዳጆችን በመወጣት በድል እየደመደመ ሀገርን ያኮራ ታላላቅ መሪዎችና ጀግኖች መፍለቂያ መሆኑን አብራርተዋል። አየር ወለድን ለመሰልጠን ጀግንነትን የሚጠይቅ በመሆኑ አየር ወለድ ቆራጥ ጀግና፣ ለየትኛው ምድራዊ ፈተና የማይበገር፣ ችግሮችን ሁሉ አሸንፎ ለድል የሚበቃ መሆኑን ገልጸዋል። የአሁኖቹ ተመራቂዎች አየር ወለዶች አዲስ ሰልጣኝ ሳይሆኑ ልዩ ግዳጅ የመፈጸም አቅማቸውን ለማጎልበት ተጨማሪ ስልጠና የወሰዱ ነባር አየር ወለዶች እንደሆኑ በማስታወስ ተመራቂዎች በዚህ ልክ ከተቋሙ የሚሰጣቸውን የትኛውንም ልዩ ግዳጅ ለመፈጸም ሁሌ ዝግጁ እንዲሆኑ አሳስበዋል። የአየር ወለድ ትምህርት ቤት ምክትል አዛዥ ለውጊያ ድጋፍ አገልግሎት ሻለቃ ደጀኔ ረጋሳ ትምህርት ቤቱ ነባር አየር ወለዶችን በቀንና በሌሊት ከአየር በፓራሹት በመሬትና በውሃ ላይ ዝላይና በልዩ ግዳጅ አፈጻጸም ዙሪያ ልዩ ስልጠናዎች መስጠቱን ተናግረዋል። ሰልጣኛ አየር ወለዶች በየትኛውም የአየር ጸባይ፣ የመሬትና የውሃ ገጽታ በሌሊትም ሆነ በቀን በየትኛውም ቦታ በጠላት ወረዳ ውስጥ ዘልቀው በመግባት ልዩ ግዳጅ የመፈጸም አቅማቸው የላቀ ደረጃ ላይ መድረሱን አረጋግጠዋል። ዜና እረፍት። በእውቁ የንግድ ስም ዋሪት መጠሪያ እናት ማሆይ ዋሪት የቀብር ስነ ስርዓት የካቲት 2 ቀን 2018 ዓ.ም ተከናወነ። ዋሪት ወይም ዝህ የሚለው ቃል ለአንዳንዶች ከልጅነታቸው ጀምሮ አብሮ ያደገ ታላቅ ምልክት ነው። ዋሪት በንግድና ስራ ፈጠራ እንደ አገር ያለው አበርክቶ በከፍተኛ ተጽዕኖ የታጀበ ነው። በአዲስ አበባና በክልል ከተሞች የጥንትና ተጽዕኖ ፈጣሪ የንግድ ስሞች ከሚባሉት አንዱ የሆነው ዋሪት ስያሜውን ያገኘው ከመስራችና ባለቤቱ አቶ ለገሰ ዘሪሁን እናት ነው። ዋሪት የአቶ ለገሰ ዘሪሁን እናት ስም ነው። እማሆይ ዋሪት በእርሳቸው ስም ብዙ የንግድ ድርጅቶችን ከማስፋፋት ባሻገር በርካታ የበጎ አድራጎት ስራዎችንም አከናውኗል። እማሆይ ዋሪት ጭሮ ባሳለፉት ረጅም ዕድሜ ዘመን ለቤተሰቦቻቸውና ለአካባቢያቸው የፍቅር፣ የጥበብና የጥንካሬ ምሳሌ ነበሩ። በስማቸው የተመሰረተው ዋሪት ሙሉ ጥላ
ፒኤልሲ በዛ ያሉ ዓለም አቀፍ ሽልማቶችን ጨምሮ በኢትዮጵያም እንደ የበጎ ሰውና ሌሎችም ሽልማቶች አሸናፊ በመሆን እውቅናና ምስጋና ተችሮታል። እማሆይ ዋሪት ባደረባቸው ህመም በሕክምና ሲረዱ ቆይተው በ103 ዓመታቸው ያረፉ ሲሆን የቀብር ስነ ስርዓታቸውም የካቲት 2 ቀን በመንበረ ጸባዖት ቅድስት ሥላሴ ተከናውኗል። መረጃውን ያገኘነው ከሶዶ ለማ ሚዲያ ነው። በእማሆይ ዋሪት ህልፈተ ህይወት የሞርስ ኮሚኒኬሽን ዝግጅት ክፍል የተሰማውን ሀዘን እየገለጸ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው መጽናናትን ይመኛል። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበውላችኋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ፓሪስ ፈረንሳይ ኢትዮጵያ የባህር ጠረፍ ተጋሪ ለመሆን ያላትን የላቀ ፍላጎት እንደምትደግፍ በኢትዮጵያ የፈረንሳይ አምባሳደርና በአፍሪካ ህብረት የፈረንሳይ ተወካይ አምባሳደር አሌክሲስ ላሜክ በድጋሚ አረጋገጡ። አምባሳደር አሌክሲስ የባህር ጠረፍ ያልነበራቸው የአውሮፓ ሀገራትን የባህር ጠረፍ ተጋሪ የሆኑበትን ተሞክሮ በማጋራት የኢትዮጵያ የባህር በር ባለቤት የመሆን ጥያቄ በውይይትና በሰጥቶ መቀበል መርህ ሊረጋገጥ የሚችል ነው በማለት አብራርተዋል። በተመሳሳይ ዜና እስራኤል ኢትዮጵያ ወደ ቀይ ባህር መመለስ አለባት ስትል ያላትን ቁርጠኝነት የገለጸች ሲሆን ይህች ታላቅ ሀገር ለእድገቷ፣ ለልዕልናዋ፣ ለሉዓላዊነቷና ለደህንነቷ የባህር በር እንደሚያስፈልጋት እስራኤል በጽኑ አቋሟ ታምናለች ስትል ገልጻለች። ኢትዮጵያ የባህር በር ለማግኘት ለምታደርገው በዲፕሎማሲያዊና ሰላማዊ መንገድ እስራኤል ከኢትዮጵያ ጎን መሆኗንም ገልጻለች። ሁለቱ ሀገራት የአንድ ሳንቲም ገጽታዎች ናቸው ያለው መረጃ ኢትዮጵያና እስራኤል ከጥንት ጀምሮ የሚረዳዱ መሆናቸውን ዘግቧል። ኩዌት ሴቶቻቸው ሳያገቡ እድሜያቸው ከ30 ዓመት በላይ ከሄደ በየወሩ ከመንግስት ወደ 300,000 የኢትዮጵያ ብር ድጎማ ሊሰጣቸው እንደሆነ ተሰማ። ከኩዌት ለሴቶች የቀረበው ልዩ የገንዘብ ድጋፍ እድሜያቸው ከ30 ዓመትና ከዚያ በላይ ለሆኑና ትዳር ላልመሰረቱ ዜጎቿ ወርሃዊ የገንዘብ አበል መፍቀዷን ባሳወቀችበት መረጃ ነው ይህ ተመላከተው። በዚህ አዲስ መመሪያ መሰረት መስፈርቱን የሚያሟሉ ኩዌታውያን ሴቶች በየወሩ 560 የኩዌት ዲናር ወይም በግምት $1825 ወይም ደግሞ በኢትዮጵያ ሲመለስ 299,300 የኢትዮጵያ ብር ክፍያ ያገኛሉ ማለት ነው። ይህ የተደረገበት ዋና ዓላማ ያልተጋቡ ሴቶች የማህበራዊና ኢኮኖሚ አቅማቸውን እንዲያጠናክሩ መርዳት፣ የኑሮ ጥራታቸውን ማሻሻልና የሀገሪቱን የማህበራዊ ደህንነት ፕሮግራም ተጠቃሚነት ማስፋፋት ነው ተብሎ ተነግሯል። በኢራን የኢራን የበላይ መሪ አሊ ኻሜኒ በአብዮቱ መታሰቢያ ዝግጅት ላይ አለመገኘታቸው ተነገረ። በየዓመቱ የካቲት ወር መጀመሪያ ላይ የሚከበረው የኢራን አብዮት መታሰቢያ ዝግጅት ላይ ባልተለመደ ሁኔታ የኢራን የበላይ መሪ አሊ ኻሜኒ ሳይገኙ መቅረታቸው በእርሳቸው ምትክ የኢራን ጦር የበላይ አዛዥ የሆኑት ሜጀር ጀነራል አብዱልራሂም ሚሳቪ ክብረ በዓሉ ላይ ተገኝተው ንግግር ማድረጋቸው ነው የተዘገበው። የሚሳቪ ጠቅላይ መሪውን ወክለው በመገኘታቸው የተሰማቸውን ክብር ለታዳሚዎቹ ባደረጉት ንግግር አመልክተው በኢራኑ የበላይ መሪ ምትክ በበዓሉ የታደሙትን የተለያዩ ወታደራዊ አዛዦችን ያገኙት ሚሳቪ በንግግራቸው ላይ ከአሜሪካ ጋር ሊኖር ስለሚችል ግጭት በማንሳት ቀጣናዊ ጦርነትን ለመጀመር ምንም ፍላጎቱ የለንም ብለዋል። ባለፉት ጥቂት ሳምንታት ተቃዋሚዎች አያቶላህ አሊ ኻሜኒ ከስልጣን እንዲወርዱና በህዝባዊ አብዮት የመጣው እስላማዊውን ሪፐብሊክ አገዛዝ እንዲያበቃ ሲጠይቁ ነበር። በኢራን ውስጥ በተለያዩ ቦታዎች ለሳምንታት በተካሄዱት የተቃውሞ ሰልፎች ላይ የተሳተፉ በርካቶች ሲታሰሩ በመቶዎች የሚቆጠሩ ደግሞ መገደላቸውን የተለያዩ ዓለም አቀፍ ብዙሃን መገናኛዎች ሲዘግቡ ሰንብተዋል። የተወረዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን በድጋሚ አቅርበውላቸዋል። በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የማክሰኞ የካቲት 3 ቀን 2018 ዓ.ም የምሽት የሞርስ ዜና የእስካሁኑ ነበር። ከዜናው ጋር እኔ ኢዮብ ደመቀ
አብሬያችሁ ነበርኩ። በቀጣይ የሞርስ መርሃ ግብር ጠብቃችኋለሁ። እስከዛው ድረስ ጤና ይስጥልኝ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ